አናፍሩን ጃኒ አንተ ቆይ በእነሱ አንድ ማን ምንድነው ችግር? እኔም የምፈልገው እኮ አለመስማማታቸውን ተረዳኝ። ንገረኝም ምናምን አልልም አልፈልግም። ገብቶሃል? ምክንያቱም በረከት እውነታ የሚባል ነገር የለም። ያኔ ምን መሰለህ አሁን ልጁ መጎዳት የለበትም። ስንስማማ መጣ ችግር ተፈጠረ ትላለህ። ስንጣላ ደግሞ ትጠፋለህ። ምንድነው የምትፈልገው? ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ። እናንተ እንዴት ናችሁ? እንግዲህ ሰሞኑን በጣም ጠፍቻለሁ። ያለንበት ሁኔታ ባይመችም ስራ ምናምን በጣም እያስቸገረን ነበር። በዛ ምክንያት ነው የጠፋው እና እንደዚህ በጠፋባቸው ሰዓታት ውስጥ በጣም ብዙ ነገር ተፈጥሯል። እንግዲህ ያለፈውን ነገር ታውቃላችሁ፣ በቤኪና በመሲ መካከል የነበረውን። ወደሱ ጉዳይ ከመግባቴ በፊት ግን ሰሞኑን ጾሙ በጣም እያስቸገረን ነው። እንጃ እንደ ዘንድሮ የከበደን ጾም የለም። ደግሞ እንዳጋጣሚ ሆኖ የሙስሊሞችም የክርስቲያኖችም ጾም አንድ አይነት ነው፣ በአንድ ሰዓት ሆነና ሁላችንም በጣም ወደ ሃይማኖታችን እየሄድንበት ያለው ሰዓት ነውና በጣም እያቃተን ቀንም እየተኛን እየተጠፋፋን ነው። ጓደኞቼ ጋርም እየተገናኘን አይደለም በዚህ ሰዓት። በራሴ ጉዳይ እንትን አልኳችሁ መሰለኝ እና ቤኪና መሲ በጣም በተጣሉበት በዚህ በተጨቃጨቁበት ሰዓት በጣም ብዙ ነገሮች ተፈጥረው ነበር። መሲም ልትወስን የነበረው ውሳኔ ያስጠላ ነበር። በዛ ማለት በጣም ምንም ለማለት በተቸገርንበት ሰዓት እንግዲህ ሀሳቡን ቀይራለች እና በጣም ግራ የገባኝ ነገር የቤኪ ሀሳብ መቀየር ነው። ቤኪና መሲ መቼም መታረቃቸውን ታውቃላችሁ። በጣም ደስ ብሎኛል። ግን ቤኪ እንዴት ሀሳቡን ቀየረ የሚለው ነገር ለኔ ግራ ስለገባኝ ቤኪ እንደው እየጠርቸው እስኪ ላወራው ነው ዛሬ እና እኔም ለራሴ ገርሞኛል። ይሄ ሁሉ ነገር መፈጠሩ ያ ሁሉ ነገር ከሆነ በኋላ እሷም እንደዛ እንትን ካለሽ በኋላ ምናምን በረከት በመጨረሻ ሀሳቡን ቀይሮ ውሳኔ ላይ ደርሷል። እንግዲህ እናንተም ደስ እንዳላችሁ እርግጠኛ ነኝ። እኔም በጣም ደስተኛ ነኝ። እስኪ ዳኒ እንዴት ነው? ቤካይ እንዴት ነው ብራዘር? አማን እንዴት ነው? ሁሉ ሰላም አሉ ኢንሻአላህ። ቤተሰቦች ተከታታይ? አዎ ዛሬ ካሜራ ይዤ ጠበኩህ። እሺ እንዴት ነህ? ሁሉ ሰላም አሉ። እስኪ ቤተሰቦችን ሰላም በላችሁ። እሺ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እስኪ ድምጽ ይርጋል መሰለኝ ባጃጅም እየተንቀሳቀሰ። እሺ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዲሁም የዳኒ ቤተሰቦች ዳና ናችሁ ወይ? ያው ጠፍተናል። አይ ቲንክ በዳኒ ቤት ከመጣን በጣም ብዙ ጊዜ ሆኖናል። ያው እንግዲህ ነገሮች አልተመቻቹም። እኛ የምንገናኝበት መንገድ ያው በጥሩ ነገርም ስላልሆነ ወደ ዳኒ በመምጣት ትንሽ አልተመቸንም ነበር እና ከዛ በተረፈ ውድና የተከበራችሁ ቤተሰቦች ስትጨነቁ ስታስቡ ለነበራችሁ ከልብ አመሰግናለሁ። የምር እንዳላስቆምህ ብዬ ማለት ነው ደርሻለሁ ብዬ እየሮጥኩ ነው የመጣው። እያለከለክ ነው የመጣው እና ሰሞኑን ያው ማለት የተፈጠሩ ነገሮች ትንሽ ከባድ ቢሆኑም ችግሩን ይፈተናል። ዳኒ አይታል ብዬ አስባለሁ። መሲ ጋር አሁን ላይ ያሉ ነገሮች ያው ማለት ሰሞኑን እንግዲህ ከተፈጠረው ነገር እኔ ትክክል ስላልሆንኩኝ ነገሮችን ማለት በሰላም ቢሆኑ ብዬ አስቤ ከመሲ ጋር ሰላም ፈጥረን መጠናል ማለት ነው። ቤተሰቦች አይታችኋል ማለት ነው። እና ዳኒ እንዴት ነው? አለው እኔ እኮ በወሬ መሀል አላቋርጥም ብዬ ነው እንጂ ምንድነው ቢኪ ችግር አለ እንዴ? ጥቁር በጥቁር አርቀን ጸጉርን ተቆርጣል እንዳላቋርጥ ብዬ ነው አሁን ራሱ ዝም ብሎ። አዎ ያው ማለት ጸጉሬንም የተቆረጥኩበት በእርግጥ ብዙ ሰዎች ጠይቀውኛል። ቤተሰቦችም ቢሆን ምንድነው ምናምን የሚል ጥያቄም ጠይቀዋልና ማለት ያው ሚዲያ ላይ ማውጣት ስላልፈለኩ ነው። እነግርሃለሁ በኋላ ችግር የለውም። ግን ያው ሚዲያ ላይ ማውጣት አስፈላጊ አይደለም ጥቅም ስለሌለው ብዬ ግን ያው የተፈጠረው ነገር ገብቶሃል። እኔ እንዳስብ አንዳንዴ የሆነ ቆም ብለህ እንድታስብ የሆነ ነገር ስታይ ነውና ያ ነገር ደግሞ እኔን ቀይሮኛል። ስለዚህ ሚዲያ ላይ ባወጣው ምንም ጥቅም የለውም። ከዛ አንፃር ነው እና ሁሉ ሰላም አለ ወንድም ግን አምሮብሃል። ወንድ ነው መሰለህ ያው የሆነ ተባባለው እኮ ልጅ ነበር እንኳን በፊት ጸጉሬን ያሳድግኛል። ቤተሰቦች እስኪ ተናገሩ እና ዳና ወንድሜ እኔ እኮ ዛሬ የጠራሁህ እንግዲህ በመሲና ባንተ መካከል ስለተፈጠረው ጉዳይ እንድታስረዳኝ ማለት ስለህ ደስ ብሎኛል መታረቃችሁ። ግን እንደው ለያዥ ለገናዥ ያስቸግራችሁ ነበር። ትክክል። አዎ ስማ ያ እንትን ነው ማለት አንዳንድ ምን መሰለህ ዳኒ አሁን እኔ ማለት ተናግሬያለሁ ባለፈው ምናልባት አይተው ከሆነ ቪዲዮ ላይ ልጁ የኔ አይደለም ነው ወይ ደግሞ አይደለም እያልኩኝ መከራከራችን ጥቅም የለውም። መሲም ቢሆን እያያት ነው ግግም ብላለች። ከዛ ውጭ ደግሞ ካላመክ ልጁን አስወርደዋለሁ ምናምን ነገር ብላለች እና እኔ ደግሞ ልጁን ታስወርደዋለች የሚለው ፍራቻ ኑሮኝ ምናምን አይደለም። ማለት ልታደርገው ትችላለች፣ ግን ልጁ የኔ ባይሆንም እንኳን
ገባህ? እኔ አሁን ከተወሰኑ ወራቶች በኋላ እውነታውን ማወቅ ይቻላል። ገብቶሃል? ስለዚህ ማለት ይሄን ነገር አስቤዋለሁ ዳኒ። ግን አሁን እንዳልኩ ይሄ የሆነ ነገር ከተፈጠረ በኋላ ቆም ብዬ ሳስበው በቃ ልጁ የኔ ከሆነ እሺ ማለት ምናልባት ራሴን ስለማላቅ ሊሆን ይችላል። የኔ ካልሆነ ደግሞ ራሷ ታዝንበታለች። ራሷ ገባህ? እኔን ለሰዎች ኢቭን በእናንተ ዙሪያ በጓደኞች ሰፈር ላይ ስራ ቦታ በፋሚሊ ዙሪያ እኔን እንደ ተጠያቂ ወይ ደግሞ እኔን እንደ መጥፎ ሰው ነበር ስታስጠይቀኝ የነበረውና ልጁ የኔ ካልሆነ እሷ ራሷ ትጠይቅበታለች። ገብቶሃል? ያንን ነገር ስላሰብኩኝ በቃ ከጎኗ እንደምሆንና ማለት በቃ የኔ አይደለም ምናምን እያልኩ ድጋሚ እንደማላስጨንቃት ተናግሬያለሁ። በዚህ አጋጣሚ ትንሽ ባለፈው ማለት አንተ እንሩጥ እንሂድ እናስቆማት ባትለኝ መቼ ልናስቆማት አንችል። ምክንያቱም መቼም የቀለደች አይደለም። በባጃጅ ስንከተላት ሆስፒታል በር ላይ ያገኘናት። እንግዲህ ደግሞ እንደ ከዚህ በፊቱ እየሳቀች ሲሆን በጣም አዝናኝ ሄደች። ትክክል። ስለዚህ በዚህ መሀል አሁን ያ ነገር ቢፈጠር ኖሮ እሷን ወደፊት ደግሞ የልጁንም ልጅም ደግሞ አዚያት ነው በሰዓት ልጅን ማጥፋት ሰውን ማጥፋት ነው። በጣም ከባድ። በዛ መሀል ደግሞ እሷ ትጎዳና ደግሞ መውለድ የማትችልበት ደረጃ ላይ ልትደርስ ትችላለች። ወደፊት ህይወቷን ነው የምታበላሸው። አብሮ ያን ያለውን ነገር እያስቀጠሉ ወደፊቱን ማየት ሲቻል እንዴት እንደዚህ ማድረግ ይቻላል ብዬ ነው። ገባ? አይ ልክ ነህ ዳና፣ የምሬ ነው ማለት አንተ እንዳልከው በእርግጥ እኮ ብዙ ሰው አንተን ብለኸኛል፣ አጥፌ ብላኛለች፣ ሮምን ብዙ ሰው እንዴት ነው ሰላም እንዴት ነው አለ ሰላም እንዴት ነው በሰላም ነበር የፈለከኝ? አዳር ሰላም እንዴት ነው? ምን ነው ችግር አለ? ኧረ ችግር ምንድን ነው? ኖርማል ነው፣ ችግር የለውም። ሰላም አለ ሰላም ነው። ዳኒ ፈልጎኝ እኮ ዝም ብዬ ወደዚህ መጣሁ። እሺ ምን ነበር በሰላም የፈለከኝ? ችግር አለ? አረ ሰላም እንዴት አደረጋችሁ? ሽማግሌውን ነገር ማለት ያው በቃ ልካለው ምናምን ብዬ አሁን እንትን ብያለሁ። ያው አንተም ስደውልልህ አባቱን ምናምን ነገር ስልሽ ምናምን ነገር እያልክ ዝም ስትለኝ አይ በቃ ብዬ አሁን ሽማግሌ እንትን ልንል ነው። እንደውም ዳኒ ጋር እያወራን ነበር ስለተፈጠረው ነገር አይደለ? አዎ ምን ነው? አረ ምን አዲስ ነገር አለ እንትን የምትለው ወይስ? አይ ሳይሆን እንዴት አደረክ ለማወቅ ፈልጌ ነው እንጂ ያው በቃ ለኔማ ልልክ ነው አሁን ላይ እንደዛ ነው ያሰብኩትኝ። ወስኜበታለሁ ማለት አንተም እንግዲህ ተሎ እንትን ብትል ጥሩ ነበር አቡ። ግን አሁን ላይ ሰው በቃ ዞሮ ዞሮ በዚህ ጉዳይ ማውራታችን አስፈላጊ አይደለም። ከዚህ በኋላ ምንም ጥቅም የለውም። ገብቶሃል? አሁን እንደዚህ ለምን ሽማግሌው ለመላክ አሰብኩና ብለህ ብትጠይቀኝ እዚህ ጋር አንተ እውነታውን ማለት ስደውልልህ እሺ ነው ያልከኝ። ስለዚህ ምን እኔ በመካከል በአንተ ምን እያሰብክ እንደሆነም አልገባኝም። ስለዚህ ከዛ ሀሳብ ወጥቼ አሁን ላይ ሽማግሌ መላክ የሚለውን አሁን ላይ ባይሆንም ግን ያው እየተዘጋጀሁበት ነው ያለሁት። መቼም ያው መውለድ ስላለባት ብቻ ብዙ ነገር እየተፈጠረ ነው። ደስተኛ አልሆንክም እንዴ? እዚህ ጉዳይ አይደለም በረከት ስማኝ፣ እንደዚህ መሆን ሳይሆን ታለው አንተ ቀኑን ንገረኝ እያልኩ አንተም አልነገርከኝም። ታውቃለህ ምኑን ልንገርህ? አይደለም አቡ ምኑን ልንገርህ? ምኑን ቀን ልንገርህ? አሁን ሽማግሌ የምልክበት ለአንተ ምንም ጥቅም የለም። ገብቶሃል? አንተ የባሰ እንደውም መጠህ እንደዚህ ነው ብለህ ተናገርክ። ከዛ ግን መጨረሻውን አልተናገርክም። ልጁን አባት አምጣ ስንልህ ቆይሽ እሷ ልመቸው ብሎ ነው። አቡ አይደለም ይሄ ቀላል አይደለም፣ ህይወት እኮ ነው። ገብቶሃል? ያ ነው አሁን አንተ እኔ ምን እያረክ እንደሆነ አልገባኝም። ዛሬም ለምን እየጠየቀኝ እንደሆነም አልገባኝም። አይደለም እኔ እኮ ለምን ወይ እውነታ ካለ እውነታውን ቀድሞ በሰዓቱ ማምጣት ነው እንጂ እውነት አለኝ ዳኒ። ምን መሰለህ በጣም ትልቅ እውነታ ነው ያለኝ። ተረዳኛ እና እውነታው ካለ አምጦ ተብሎ ጊዜ ሰጠንህ ነበር። ገባህ? አዎ ያንተ እውነት ለራስህ ብቻ ከሆነ አላውቅም፣ ግን አምጦና እውነቱን እንወቅና የሚወሰነውን ውሳኔ ነው። እኔ በማላ ለመግባት የዛን ሰዓትም ዝም ያልኩ እውነታ ከሆነ ብዬ ነው። በጣም ስከራከር ስለነበር እውነታ ከሆነ ብዬ ገባህ? አዎ እኔም እሱን ነው ያልኩት። አሁንም ማለት ለምንድን ነው ማወቅ የፈለከው? እኔ ግራ የእነሱ የእሱ ሽማግሌ መላክ እሱ እንትን ማለት ምናምን እንዴት ለምን ሊደብር ይችላል? ስለ ደስተኛ አይደለም፣ ፊትህንም ሳይሆን ደስተኛ አይደለም። እኔ የሚገርምህ አቡ ማለት ያው ጓደኛዬ ነህ፣ ብዙ ነገሮችን አሳልፈናል፣ ጥሩ መጥፎ ብዙ ነገሮችን አሳልፈናል። ያውታል ሌላ ሰው ቢሆን የልጁ አባት ሌላ ነው ብሎ መጥቶ ተናግሮ ሳናገረው ስልክ ማያነሳልኝ ሰው ምናምን አሁን እንደዚህ ስንገናኝ ማለት የምሬ ነው በጣም ነው የምንጣላ። ግን ጓደኛዬ ስለሆንክ ላስቀይም ስላልፈለኩ ነውና ከቻልክ በዚህ ጉዳይ ባናወራ ደስ ይለኛል። አቡ የምሬ ነው። የምትወራው ነገር ካለ
ያኔ ነበር የምትወረው። ከዚህ በኋላ ምንም ብትለኝ ምንም እንትን ወይ አሁን ምንድነው እያልከኝ ያለው ዳኒ? ምን መሰለህ አሁን ልጁ መጎዳት የለበትም። ምንድነው የሚያጸጽተው? አንተ ምን ሆነህ አይደለም እውነታ የምትል እኔ ችግሩ ሲፈጠር በረከት ስንስማማ መጣ ችግር ተፈጠረ ትላለህ። ስንጣላ ደግሞ ትጠፋለህ። ምንድነው ችግሩ? አለመስማማታችሁ እኮ ስማኝ ዳኒ አልገባም። አሁን እሱ ትልቅ ነገር አሁን ወደፊት ህይወት የምትገናበት ህይወት የምትዝበት ነው አሁን ያለበት ምንድነው አይደለም ህይወት ምናምን የምትለው ነገር ምንድነው ነው? አሁን አምጣ ስማኝ አይደለም አሁን ልጁን አይቷል ይጎዳል። ነገ ወዲያ አሁን ዛሬ ያለበት ላይ ይጎዳል። ነገ ምንድነው እውነታው ያንተ ብቻ ነው እንዴ? እውነታው ምን ሆነ ነው? አንተ ቆይ በእነሱ አንድ ማን ምንድነው ችግር? አይደለም እኔም የምፈልገው እኮ አለመስማማታቸውን ተረዳኛ። ሌላ ነገር እየመሰለብህ ነው። የምሬ ነው። በጣም ማለት በጣም እያበሳጨኝ በረከት ስማኝ ማለት አለመስማማታቸው ማለት እውነታውን አምጣ ተብለህ ጊዜ ተሰጥቷል። እውነታውን አላመጣም። እውነታ ስለሌለ ነው እውነታ አንተ ያላመጣው። ገባህ አይደል? አይደለም በየሰዓቱ እየመጣ የሰው ህይወት አትበል። የሰው ህይወት አይደለም እኔ ያናገርኩ በስነ ስርዓት አናገረው። በመድኃኒዓለም በስነ ስርዓት አይደለም በረከት ዳኒ እኔ በስነ ስርዓት ምናምን አይደለም። እኔን ስማኝ ተረዳኝ። ዝም ብላ አንተ አይደለም እሺ ቆይ ቆም ብለህ ግን ታስባለህ። አቡ መሲ ከሆነ እና እሱ አንድ ስላልሆነ ገባህ አይደል? አንተ ያልከው መንገድ ተቀብዬ አይሆንም ስላልኳት ልጁን ልታስወርድ ራሷ ላይ ጉዳት ልታደርግ ነው ሄደችው። ገባህ? ያኔ አስመልስናት። እኔና ዳኒ ባይኖር ሲጀመር ዛሬ ላይ እንደዚህ ቁመን አናወራም ነበር። ገባህ? እኔ ወይ ሸቤ ገባለሁ ብቻ የሆነ የማይሆን አንተ ምን ያወቅሽ ለምን ታረጋጅ ነው? አባባሌ የምታውቀው ነገር ዳኒ አንተ የማታውቀው ነገር አለ። በስነ ስርዓት አይደለም ዳኒ በስነ ስርዓት አውራኝ አይደለም ዳኒ አንተ የማታውቀው ነገር አለ። ዳኒ አይደለም ተው በስነ ስርዓት እናወራ። እኔ እኮ መጣላቱ ምን አሱ ማስቀየም እንትን ብሎኝ አይደለም፣ ግን በቃ በስነ ስርዓት እናወራ። ጓደኛህን ገብቷል። እንዴት ነው አንተ ጓደኛ እኮ ቢያንስ መስዋዕትነት ከፍሎ አንድ ለማድረግ ያስባል። ዛሬ ምንድነው እቅድ? ቆይ በረከት እኛም እስከ ዛሬ ላትስማማችሁ ነው ጸጥ ያልኩኝ። ስትስማሙ ነው ሽማግሌ ሊላክ ሲባል ነው እውነቱን ለመናገር የመጣው። ዳኒ አንተ የማታውቀው ነገር አለ። እዛ እኮ ነው አንተ 10 ጊዜ የማታውቀው ነገር አለ አትበለኝ። የምታውቀው ነገር ካለ ተናገር ተበልክ አይደል እንዴ? መናገር ነው። ጊዜው ሲደርስ ነው ማለት ማጥቻለሁ። ኧረ ምንም በቃ ረጋ ቢለው ስለ ምንም እንዲፈጠር አልፈልግም ዳኒ። ቆይ ይሄ ነገሩ ላስ ያስተናግዳለሁ። ቆይ ዳኒ እኔ አንዴ እኔ ላውራ ወደዛ አንተ ቆይ ምንድነው ችግር? አይደለም እኔ እንድትጎዳ አልፈልግም። ነገሩ ካለፈ በኋላ ተናገር። ምን ሆነ ነው? እኔ ሌላ ሰው ቢሆን እኮ አቡ እንደዚህ በስነ ስርዓት አላወራም። አውቃለሁ። በቃ እውነቱን ተናገር። ደግሞ ለአንተ ህይወት ስለማስብ ነው። እሺ ካሰብክ ንገር ስትባል አሁን ነገ እኔ በቃ አቡ አሁን ሲጀመር ንገረኝም ምናምን አይደለም አልፈልግም። ገብቶሃል? ምክንያቱም በረከት እውነታ የሚባል ነገር የለም። እኔ በቃ እውነታ የሚባል ነገር የለም። ይሄ የሁለታችሁን አንድ መሆን አይፈልግም። ለምን ማፈልግ አራ ስማ ማቹ ነው ለወራ እኔ እኮ ያልኩኝ እኔ ለአንተ ዳኒ አንተ የማታውቀው ነገር አለ። ምንም አስጊዜ የማታውቀው ነገር አለ አትበል። በቃ ተወት በቃ አቡ መሄድ ትችላለህ። ምንም መርት ይችላል አይደለም የማይሆን እሺ ታዲያ ምንድን ነው የምትፈልገው? አናፍሩን ዳኒ ረፍ አቡ ሂድ በቃ ዳኒ አሸረጋጋ በቃ አያስፈልግም እኮ ምንድን ነው አነጋገሩ ራሱ እና በቃ የልጅ እኔ አላማው ምን እንደሆነ አልገባኝም። ገብቷል? ሌላ ሰው ቢሆን እኮ ዳኒ ማስቀየም እኮ በጣም ቀላል ነገር እኮ ነው። ገብቷል? አንተ በቃ እንደዚህ አይነት ሰዎችን ከህይወት አስወጣ በረከት። በቃ እንደዚህ ነገር እኮ እንደዚህ ያስፋፉ አሁን ዳኒ ምን ነው ተለለው አንድ ፍሬን የሌለው ነገር እኮ ነው እየመጣኝ። አሁን ምን አደረኩሽ? አሁን አንተ ጠራኸኝ መጥቶ ድንገት መጣና ሰላም ስንሆን ይበጠብጣል። በቃ እንደዚህ ፊት ሰጠህ ለምን እኩል ቁጭ አድርገህ ታወራዋለህ? ወይስ አንተ እኮ ነህ ጥፋተኛ? እንዴ ሲያወራህ እያልክ ስለምሰማው እኮ ነው እንዲህ ያመጣው ጊዜ የሚያወራ እንደዚህ አይነት ሰዎች በቃ ልካቸውን ያሳዩ መስደድ ነው እንጂ ጓደኛ ምናምን ትላለህ። እንደዚህ አይነት ጓደኛ አለ እንዴ? የሰው ህይወት ለመበጥበጥ እኔ ማለት እንደዚህ ሰው ሲቀርብ በቃ ማለት ሁሉም ሰው ጥሩ ነው መስሎ የሚታይ ገብቷል። አሁን እኔ እንዴት እንደዚህ መጥቶ እያወራህ እንዴት ዲስሪስፔክት እያደረገህ እንዴት እሱ ጓደኛ ምን ትላለህ? ልክ ነህ። እሱ ጥሩነት ምን ያደርጋል? ስህተት ነኝ። በቃ ይሄን ነገር ማስተካከል አለብኝ ታውቃለህ። ቀኔ ነው ያበላሽው። አረ በቃ ተረጋጋና በቃሽ ማለት እሱ አሁን እንደዚህ ያለ ምናምን ምን ብዬ እንትን አለለም። ዞሮ ዞሮ አሁን ያሰብኳቸው ነገሮችን አደርጋቸዋለሁ። አውሮፕላን አጠገባስከኝ አውሮፕላን በቃ ዳን ልሄድ ነው መሲን ማግኘት ስላለብኝ እናወራለን። በቃ እሺ ቤት አትረብሽ። እንደዚህ አረ ችግር የለም። ይላንተ ነው እኔ ምን በእኔ ህይወት አለ። አሁን አቡ ጋር ተጣላችሁ በእኔ ኬዝ ነው። ችግር የለም ወንድሜ። እሺ ቻው። በቃ ውድ ቤተሰቦቼ በቃ እናንተን እንደዚህ አይነት ነገር መበጥበጥ አልፈልግም። እኔ ለእናንተ ጥሩ ነገር ለማምጣት ነበር ዛሬ አመጣቴ። ደህና ዋሉ እንግዲህ